ሰላም ጤና ይስጥልኝ። ዛሬ የምንሰራው ጮሮርሳ ነው። ጮሮርሳ ለመስራት የሚያስፈልገውን ነገር አብረን እናያለን። የጤፍ ዱቄታችንን እንደዚህ አድርገን እንነፋለን። ቀይ ጤፍ ነው። ጮሮርሳ ነው የምንሰራው። ጮሮርሳ ለመስራት ምን እንደሚያስፈልግ አብረን እናያለን። ከዛ ጨምራለሁ። ጮሮርሳ ነው የምንሰራው። ውሃዬን አደርጋለሁ። በደንብ እናቦከዋለን። ሊጡ ማታ ብታቦኩት በተለይ ቆንጆ ይሆናል። አለበለዚያ ደግሞ ትንሽዬ የጤፍ እርሾ ከሌላችሁ ማታ ብታችሁት ብታድሩ ራሱ ኮፈፍ ስለሚል ቆንጆ ይሆናል። ከዛ የጤፍ እርሾዬን ትንሽ እንደዚህ ጨምራለሁ። የጤፍ እርሾ ግን ከሌላችሁ ማታ አብኩታችሁት ማደር ነው። አሁን እንደዚህ አብኩቼዋለሁ። ከድኜ አስቀምጠዋለሁ ማለት ነው። አሁን የምንጋግርበትን እንጥዳለን። ግን ብዙ ጊዜ የሚጋገረው በምጣድ ነው። ይሄም ከምጣድ ያልተናነሰ ነገር ነው። እንደዚህ እንጥድና ቅድም ያቦካናትን ጮሮርሳ ነው የምንሰራው። ጥረናት ትንሽ እስከምትሰማ እንጠብቃታለን። ያቦካነው ልጅ ጮሮርሳ ነው የምንሰራው። እንደዚህ ጋግረዋለን ማለት ነው። ጮሮርሳ ለመስራት ምንድነው የሚያስፈልገው? ቀይ ጤፍ አብክቶ፣ የቀይ ጤፍ ዱቄት ነው። አብክቶ እንደዚህ በደንብ እንጋግረውና እናበስለዋለን። ከዛ ይሄው የጋገርናትን እንደዚህ እንገለብጣታለን። ገልብጠን እንድትበስል እናረጋታለን። አሁን ይሄው በስሏል ቂጣችን። ጮሮርሳ ነው የምንሰራው። አያችሁት እንዴት እንደሚያምር። እንደዚህ አድርገን እናወጣዋለን ማለት ነው። አሁን እናቀርበዋለን። ጋግረናል። እንደዚህ እናደርጋለን። ከዛ በኋላ ያዘጋጀነውን እዚህ ላይ እንደዚህ ምንድነው የምንሰራው? ጮሮርሳ ነው እየሰራን ያለነው። ጮሮርሳ ለመስራት ቂጣችንን ጋግረናል። ይሄ እንደዚህ በደንብ እንቀባለን። እንደዚህ በደንብ ከቀባን በኋላ አይብ፣ እርጎ ያገኛችሁትን መቀባት ትችላላችሁ። ቂጣችሁን ከጋገራችሁ በኋላ የቀይ ጤፍ ቂጣን የጋገርነው እዛ እዚች ላይ እንደዚህ አድርገን አያችኋት። ከዛ ይሄን ከቀባን በኋላ ጮሮርሳን የሰራነው ቅቤያችን እዚህ ውስጥ አለ። ቅቤያችንን እንደዚህ እናደርጋለን። ቅቤያችንን እንደዚህ ካደረግን በኋላ የምንፈልገው ሚጥሚጣ፣ ቆጭቆጫ ደስ ያለንን ነገር ማድረግ። እኔ ቆጭቆጫ ስላለኝ ቆጭቆጫ አደርግበታለሁ። እንደዚህ ቆጭቆጫ ይናረግና አቀርበዋለሁ ማለት ነው። እናንተ ደስ ያላችሁን። ጮሮርሳን የሰራነው እንዴት እንደሚሰራ ከመጀመሪያው ጀምሮ አይተናል። ጤፍ ዱቄታችንን አብኩተን ኩፍ ትንሽ እስከምትል ጠብቀን ማቅረብ። ከዛ ቅቤያችንን፣ ከዛ አይባችንን ወይ እርጓችንን አድርገን እንደዚህ በደንብ ከዛ እንደዚህ አድርገን ጮሮርሳችንን እንሰራለን። ሁላችሁም ትወዱታላችሁ። ብሉት። ለነበረን ጊዜ በሙሉ
እናመሰግናለን። ሰብስክራይብ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ጮሮርሳችን ይሄን ይመስላል። መልካም ጊዜ። ቻው፣ ሰላም ሁኑ።